ቆም እንዳለ የእግዚአብሔር ቃል ይላል፣ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሷ ፈቀቅ አይልም። በእግዚአብሔር ቃል ምናምን አጥሮ በዚህ ነገር መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ ይባረክ። ሰው የሚዘራውን ሁሉ አንድ ጊዜ ያጭዳል። የሚዘራውን የሚያጭደው እንጂ ያልዘራውን አያጭድም። ስንዴም ዘርቶ እንደሆነ ስንዴን ነው የሚያጭደው። እንክርዳድ ዘርቶ እንደሆነ እንክርዳድን ነው የሚያጭደው። ስድብን ዘርቶ እንደሆነ ስድብን ነው የሚያጭደው። ምርቃትን ወይም ደግሞ በረከትን ዘርቶ እንደሆነ በረከትን ነው የሚያጭደው። የእግዚአብሔርን ቃል ዘርቶ እንደሆነ ከውስጡ ነገ የሚያጭደው የእግዚአብሔርን ቃል ነው። ይሄ የምትጠራጠሩት ነገር ያልሆነ ነገር እውነት የሆነ ነገር። ዛሬ መውደቃቸውን ከጎረቤት የተረከቡትን ነገር ይዘው ይሄዳሉ ብላችሁ አትጠራጠሩ። ምን ጊዜም ቢሆን የቤተሰብን ጠባይና ባህሪ፣ ልማድ፣ ባህል ተሸክሞ ነው የሚሄድ ትውልድ በሙሉ። ከሁሉ የሚያሸንፍ የቤተሰብ ባህልና ልማድ ከሁሉ በላይ። ጎረቤትም ልጆች አሉ በጣም መጥፎ ባህል ያስለምዳሉ ይባላል፣ ግን ውሸት ነው። እኔ አንድ ከራሴ ምስክርነት አለ። የኔ ልጆች አንድ ቀን ዘፈን ሲዘፍኑ ሰምቻለሁ። አንድ ቀን ተሳስተው በነቁ ቁጥርም ተኝተው እያሉ እየቃዡ ሲዘምሩ ነው የምሰማው። ለምንድን ነው? በቤተሰቡ ውስጥ ነግሶ ያለው ነገር መዝሙር ስለሆነ ልባቸው ውስጥ ጆሮአቸው ላይ ብዙ ዘፈን ሰምቷል። ከጓደኞቻቸው ዘፈን ሰምቷል። ትምህርት ቤት ዘፈን ሰምቷል። አንድ ቀን ዞር ብለው ሲዘፍኑ አይቻልም። አንዳንድ ልማዶች ከጓደኞቻቸው ለምዷል። ነገር ግን እየደነገጡ ነው የሚሰሩት። አንድ ጊዜ ምን እየሆኑ ነው የሚሰሩት? ሁላቸው እየደነገጡ እየፈሩ ሳይወዱ ነው የሚሰሩት። አልተዋሃዳቸው። በድፍረት አይደለም የሚሰሩት፣ በወኔ አይደለም የሚሰሩት። እየተደበቁ ከሰው እየተደበቁ፣ ከወላጅ እየተደበቁ፣ ከእግዚአብሔር እየተደበቁ፣ ከአማኝ እየተደበቁ፣ ከመሰላቸው እየተደበቁ ነው የሚሰሩት እንጂ ወደው ደስ ብሏቸው እንደ ዓለማውያን ልባቸውና ደረታቸውን ገልብጠው አይሄዱበትም። አያችሁ እንዴት ያለ ኢንፍሉዌንስ እንዳለው፣ እንዴት ያለ የወላጅ ነገር፣ እንዴት ያለ ኃይል እንዳለው አትርሱ። ከቤተሰብ የተወረሰ ነገር ሁሉ እስከ ሽበት፣ እስከ ሽምግልና፣ እስከ ገሃነመ እሳት ወይም እስከ መንግሥተ ሰማያት የሚሄድ ጉዳይ። አሜን። በለም ጊዜ ከእርሷ ፈቀቅ አይልም። የእግዚአብሔር ቃል ደግሞ ገላትያ ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንን ደግሞ ያጭዳልና፣ በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። አትሳቱ። የሚዘራ ነገር ይበቅላል። እኛ ሳንዴይ ስኩል የምንልካቸው ልጆቻችን የተዘራባቸው ነገር ሁሉ እንደሚበቅል አትርሱ። እዚህ የሚደረገው ነገር ሁሉ በካሜራ እንደሚነሳ ነገር እና ፎቶግራፍ ላይ እንደምናየው እንዲሁ በሰዎች ታዝበውታል። መልካሙንም ታዝበውታል፣ ክፉንም ታዝበውታል። እንደ ጉድ እኮ ነው። አይከሰስ ነገር አይከሰስ ነገር ልጅ ነው። ያ ልጅ ፎቶኮፒ ቅርጽ አርጎ እነዚህ የሚጫወቱ የሚመስሉ፣ እነዚህ የሚዘዋወሩ የሚመስሉ፣ እነዚህ ዛን ተባርካችኋል። ሳትሰሙ የተባረካችሁ ካላችሁ ወደ መስማት ያምጣችሁ። እነዚህ እየተዘዋወሩ የምናያቸው ልጆች የማይሰሙ የመሰሉ አሁን እንኳን ገልበጥ ብሎ አየኝ። የማይሰሙ የሚመስሉ ነገሮች ሁሉ ከጨዋታ ጋር ብዙ ነገር እየለቀሙ ነው ያሉትና ያንን የሚለቅሙትን ነገር መስለው ነው የሚያድጉት። አይለቃቸው። ቅድም ዮሴፍ ሲመሰክር ምንድን ያለው? አንድ ልጅ ጠፍተዋልና እንፈልገው ብለን በፈለግነው ጊዜ አገኘ ነው። መጣ፣ ንስሐ ገባ፣ ከእኛ ጋር የእግዚአብሔርን ገበታ ተካፈለ፣ ቃሉን ሰማ፣ በኢየሱስ ተጠመቀ እና ያንን ነገር ከሆነ በኋላ ደግሞ እንደገና ጠፋብን። ምን ሆኗል ብለን ስንል ለካ ታሞ ኑሯል። ከዛ ታሞ ኑሯል። ኢየሱስን ግን ለብሶ ስለሄደ እግዚአብሔር ይመስገን ነበረ መጨረሻ።
እና እግዚአብሔር ለእኛ አደራ የሰጣቸው ልጆች መሆናቸውን አንርሳ። የምንዘራው ነገር እንደሚበቅልም አንርሳ። የእግዚአብሔር ቃል ሲናገር ምንድን ነው የሚለው? ነገር ግን እላለሁ በመንፈስ ተመላለሱ፣ ወይም መንፈሳዊ ዘርን ዝሩ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስን በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። አንዳንድ ጊዜ የምንወደውን ለማድረግ ያስገድደናል የሥጋ። አንተ የምትፈልገው ነገር አድርግ ሊለን ይፈልጋል። ግን የእግዚአብሔር ቃል ምን ይላል? አንተ ጎበዝ በጉብዝና ወራት ወደምትወደው ሂድ፣ የምትመኘውን ነገር አድርግ፣ ኋላ ግን ሂሳብ እንደምትከፍል አትርሳ። ትጠየቃለህ። ስለዛ ሁሉ ነገር ትጠየቃለህ። የሥጋ አገልግሎት ምንጊዜም ቢሆን እዚህ ሳያስከፍል አይለቅም። የመንፈስ አገልግሎት ግን እዚህም በረከት እዛኛውም በረከት እና ጥቅም ያለውን ነገር እንድንሰራ እግዚአብሔር ያዘናል። ምንድነው መጽሐፉ? ስለዚህ የምትወዱትን ልታደርጉ አትችሉም። አንዳንድ ጊዜ እኛ የምንወደው አንድ ነገር ሊሆን ይችላል፣ እግዚአብሔር የሚፈልገው ግን ሌላ ነገር ሊሆን ይችላል። ስለዚህ እኛ የምንፈልገው በሥጋችን ከእኛ ይራቅ፣ እግዚአብሔር የሚፈልገው በቃሉ ወደ እኛ ይጣበቅ ማለት ግዴታ አለ። አንዳንድ ጊዜ ሥጋችን የሚፈልገው ነገር ከሀሳባችንና ከሥጋችን ጋር የተስማማው ውሳኔ ሊሆን ይችላል። ያ ውሳኔ ግን የእግዚአብሔር ፈቃድና የእግዚአብሔር ቃል የማይስማማው ሊሆን ይችላል። ስለዚህ በልጆቻችን የምንወስነው ውሳኔ አንዳንድ ጊዜ ልጄ ነው በነፃነት ይሄድ ግድ የለም የሚሉ እናቶች አሉ። እኔስ በነፃነት አይደለም እንደ ሄድኩት እኔም ልጄ በነፃነት የምን ጭቆና ነው? በኢየሱስ ኧረ በኢየሱስ ሜላ ኢየሱስ እንደዚህ አይደለም፣ አንተ ደግሞ አታብዛው የሚሉ እናቶች አሉ። አንዳንዶች ደግሞ በጣም ክርር ባለ በዱላ ዓይንን የሚያጠፉ ጆሮም የሚያደነቁሩ በጥፊ አሉ። ያ አይደለም። የእግዚአብሔር ቃል ከአንተም ጥፊ ይሻላል። የእግዚአብሔር ቃል ከአንተም ጅራፍ ይሻላል። በጣም ኃይለኛ ታሪክ። አሁን ወንድም ፍጹም የልጁን ዓይን አጥፍቷል። አንድ ዓይኑ ታውሯል። እየተጠጠጠኝ ነው። ምክንያቱም በአለንጋ ገርፋለሁ ብሎ እንዲህ ሲዞር አለንጋው ዞሮ ዓይኑ ይሄ አይደለም እግዚአብሔር ከኛ የሚፈልገው። እግዚአብሔር ከኛ የሚፈልገው አለንጋ የእግዚአብሔር ቃል። ልጅህን በሚሄድበት መንገድ ምራው፣ በእግዚአብሔር ቃል ምራው። ልጄ የሚበጅህ ይሄ ነው፣ የሚጠቅምህ ይሄ ነው፣ ሕይወትን የሚባርክ ይሄ ነው፣ የሚያሳድግህ ይሄ ነው፣ ከበሽታ የሚጠብቅህ ይሄ ነው፣ ከጸጸት የሚጠብቅህ ይሄ ነው። ሌላው ነገር ሁሉ ደግሞ ይህን ያመጣል፣ ይህን ያመጣል፣ ይህን ያመጣል ስትለው ከሽመልና ከዱላ ወይም ደግሞ አቅጣጫ ካጣ ቅጣት የተሻለ የእግዚአብሔር ቃል ይሆናል። እግዚአብሔር ይባላል። አንዳንድ ጊዜ ሲሰበክም ዱላ ቀረሽ የሆነ ስብከት አለ። አንተ እያለ የሚሰብክ የእግዚአብሔር ቃል ደግሞ ማንንም ሳይጎዳ በግል ሳይጠራ የእያንዳንድን ልብ የሚመረምር ሕይወት የሚሰጥ የእግዚአብሔር ቃል አንቺ ሳይ ስለ ሌባ ይሰብካል። ያ ሊሰርቅ የመጣውን ሳያስገቡ አንቺ ሚል ኑሮ ግን ተቆጥቶ ሊሄድ ይችላል። ባይሰርቅም ተቆጥቶ ይሄዳል። ግን ምንም ሳይቆጣ፣ ምንም ፊቱ ሳይለዋወጥ፣ ምንም ሁከት ሳይፈጠር ሰውን ሁሉ በሰላም አንድ ላይ የሚያኖረው ሕይወት የሚሰጠው የእግዚአብሔር ቃል። ስለዚህ የምትወዱትን ልታደርጉ አትችሉም ያለው ለዚህ ሥጋ የሚወደውን ነገር ያንቃል፣ መንፈስ የሚወደው ነገር ይዋጣል። ባረካል። ዋጥ ነው ለበረከት ነው። ስለዚህ እግዚአብሔር ይባርካችሁ። አትሳቱ። እግዚአብሔር የሚወደው ነገር ማወቅ በጣም ጠቃሚ ነገር ነው። እግዚአብሔር ይመስገን። በገዛ ሥጋ የሚዘራ ከሥጋ መበስበስ ማጨድ ግድ ነው። በገዛ መንፈስ ደግሞ የሚዘራ የመንፈስን በረከት ማጨድ ግድ ነው። ይሄ የታወቀ ነገር ነው። ቅድምም አንበውልናል። ኳስ ተጫዋቾች አስመስለው ጉድ ነው የሰሩ መችስ እና ሥጋና መንፈስ የመንፈስ ፍሬዎችና የሥጋ ፍሬዎች ኳስ ጨዋታ አስገብቷቸው በጣም ትልቅ መንገድገድ እንደነበረ ታውቃላችሁ። የሥጋ ኃይሎች ምንድናቸው አለ እዚህ መጽሐፍ ቅዱስ? የሥጋ ስራዎች የተገለጡ ናቸው አለ። የጋኔን ስራዎች አይደለም።
ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ገና ያልተቆጠራል። እንደነዚህ የሚያደርጉትንም የእግዚአብሔር መንግሥት አይወርሱም። የመንፈስ ሥራ ደግሞ የተገለጠ ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። 9 ፍሬዎች አሉ። እነዚህ ከ19 የሥጋ ፍሬዎች ጋር ኳስ ግጥሚያ ገጥመው እነዛ እየተረዳዱ አንዱ ሲደክም አንደኛው እየመጣ እየተረዳዱ ከ9 የመንፈስ ቅዱስ ስጦታዎች ጋር 19 የሥጋ ስጦታዎች ተዋግተው 9ኙ ሲያሸንፉ አቤት እንዴት ያለ ታሪክ! እግዚአብሔር ያለበት አሸናፊ ነው። ምን ጊዜም በጥቂቱ የታመነ በታላቅ ነገርም የታመነ ይሆናል ብሏል። እግዚአብሔር ይመስገን። ብዙ በረከት አገኘን። ልጆቻችንም የበረከት ልጆች ሆነውልናል። እግዚአብሔር እናመሰግናለን። አልከሰራችሁም። እቺ የምታዋጧት ሳንቲም ወድቃ አልቀረችም። አልከሰራችሁም። አንድ ተሰምቷችኋል አይደል? አንድ ነገር ተሰምቷል። ሌላው ደግሞ አደራ እምላችኋለሁ፣ ይሄ ቪዲዮ የተቀዳ ቪዲዮ ብታዩት የበለጠ ደግሞ ብዙ በረከት እንደሚሰጣችሁ ተስፋ ነው። ለገንዘቡ ብለናል። አንድ ነገር እንዳተርፍበታል። ጎረቤቶቻችንን ጠርተን ቪዲዮ ያላችሁ ሰዎች ጠርታችሁ ኑ እስቲ ስሙ የእግዚአብሔር ልጆች የእግዚአብሔር ሕፃናት የሚሉት እና እዚህ መንደር ላይ ያሉት ደግሞ የመንደር ሕፃናት የሚያወሩትን አንድ ላይ ቀርተን ብናሳይ ኑረው እያነጻጸር የትኛው ነበር የሚያሸንፍ? የእነዚህ ልጆች ምክር አጥንት ውስጥ ይገባል። የእነዛ ግን አጥንትን ያነቅዛል። በጣም ደስ አይልም፣ ሕይወት አይሰጥም። እና እግዚአብሔርን እናመሰግናለን። ልጆቻችንን የባረከ አምላክ የተባረከ ይሁን። እግዚአብሔር ባርካችሁ። ደስ ያላችሁ ሁሉ እንኳን ደስ ያላችሁ እና የሰማችሁ መቼስ ተደስታችኋል። እግዚአብሔር እናመሰግናለን ስለሆነ። ኢየሱስ ይባረክ። ተመስገን። ከዚህ የበለጠ ነገር ይጠብቀናል። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ወደዚህ ይመጣሉ እነዚያ የሚጸለይላቸው። ጌታ ኢየሱስ ይባርካቸው። ሃሌሉያ። ኢየሱስ ይመስገን። ጌታ ኢየሱስ እነዚህ ልጆች በሚሄዱበት ሀገር ጌታ ኢየሱስ ሆይ አንተ እንድትንከባከባቸው ኢየሱስ ክርስቶስ በመንገድ እንድትመራቸው ኢየሱስ በውስጣቸው የተቀረጸውን የቃል ፍቺ የቃል ሚስጥር ጌታ ኢየሱስ ክርስቶስ ሆይ እንዲያበራ ኢየሱስ ክርስቶስ እንድትረዳቸው ኢየሱስ ኃይል እንድትሆናቸው ኢየሱስ ክርስቶስ ሆይ ጸጋ እንዲበዛላቸው